አንድ ቅዳሜ ምሽት ሶፋ ላይ ተኝተው ስልኮ ላይ ሙሉ ትኩረቶን አድርገዋል እንበል። በድንገት የጓደኛውን የመዝናኛ ስፍራ ፎቶዎች ወይም የሌላ ወዳጆን የንግድ ስራ ስኬት የሚያሳይ ምስል አሊያም ቪዲዮ ተመለከቱ። ወዲያው ደረቶን አንዳች ነገር ቀስፎ ሲይዘው ተሰማዎት። ሁሉም ሰው እየተዝናና ነው። ሁሉም ሰው ስኬትን እያጣጣመ ነው። እኔ ግን ምን እየሰራው ነው ከሚል ድንገተኛ ጥያቄ ጋር ተፋጠጡ። ይህ ስሜት በስነ ልቦና ሳይንስ ወደ ኋላ የመቅረት ፍርሃት ወይም fear of missing out በመባል ይታወቃል። እስቲ ራስዎን ይጠይቁ። በስክሪኑ ላይ የሚያዩት ሁሉ እውነት የሰዎች የዕለት ተዕለት ህይወት ነው ወይስ የተቀነጨበና የተመረጠ የህይወት ክፍል? ከጂቪኤን በእምነት ዳግም ነኝ። ማህበራዊ ሚዲያ የሰዎችን ምርጥ አፍታዎች ብቻ የምናይበት መድረክ ነው። ብዙዎቻችን በዕለት ተዕለት ኑሯችን የሚገጥመንን ፈተናና ድካም ለሌሎች ለማካፈል አንፈቅድም። ሆኖም ግን ሰርክ በምናየው የማህበራዊ ሚዲያ ልጥፍ አማካኝነት አእምሯችን የሌሎች ሰዎችን የተመረጠ ደስታና ስኬት ከራሳችን የዕለት ተዕለት ህይወት ጋር በማነጻጸር ያልተገባ የህይወት ውድድር ላይ እንድንሳተፍ ያደርገናል። ይህ የማያቋርጥ ንጽጽር ማብቂያ ወደሌለው የዲጂታል ሚዲያ ሱስ፣ የራስን ዋጋ በሌሎች ስኬት የመለካት ልማድና ወደ አእምሮ ድካም ይመራል። ስልካችንን በየደቂቃው የመፈተሻችን ሚስጥርም የዚሁ ወደ ኋላ እንዳልቀር ፍርሃት ውጤት ነው ይላሉ ባለሙያዎቹ። ከዚህ ወደ ኋላ የመቅረት ፍርሃት በወጥመድ ለመውጣት በቅርብ ጊዜ ወዲህ በዓለም ላይ በስፋት እየተተገበረ ያለው አዲስ አስተሳሰብ ሁሉም ቦታ መገኘት የለብኝም joy of missing out ይባላል። ይህ አስተሳሰብ ሁሉም ቦታ መገኘት የለብኝም፣ ሁሉንም ነገር ማወቅ የለብኝም፣ ሁሉንም ሰው መሆን የለብኝም የሚል መልእክት አለው። ሁሉም ቦታ መገኘት የለብኝም አስተሳሰብን ማራመድ ስኬትን ከመጥላት ጋር የሚያገናኛቸው ነገር የለም እንደ ባለሙያዎቹ ማብራሪያ። ሁሉም ቦታ መገኘት የለብኝም የአስተሳሰብ ፍልስፍና ስኬትን በራስ መለኪያ ለመለካት እጅግ ይጠቅማል። እንደ ባለሙያዎቹ ማብራሪያ ወደዚሁ ሰላማዊ የነጻነት ጉዞ ለመሸጋገር በቀን ውስጥ የተወሰኑ ሰዓታትን ወይም በሳምንት አንድ ቀን ራስዎን አሊያም ስልክዎን ከሁሉም የማህበራዊ ሚዲያ ማራቅ ትልቅ መፍትሄ ነው። ይህ ልምምድ ለአእምሯችን ንጹህ አየር ለመስጠት በማሰብ ወደ ውስጥ ከምንመገው ትኩስ አየር ጋር የሚነጻጸር ነው። የህይወት ጣዕምና ስኬት በሰዎች ላይክ እና ኮሜንት አሊያም በተከታዮቻችን ቁጥር አይለካም። እውነተኛ ስኬት ዛሬ ከትላንት የተሻለን መሆናችንን ማረጋገጥ ስንችል ነው። ዓለም ያለመታከት ሌሎችን እንድንመስል ግፊት ማድረጓን አታቋርጥም። ያም ሆኖ ግን ከፍተኛ ዋጋ የምትሰጠው የራሱን ማንነት ላወቀ ጠብቆ መዝለል ለቻለ ሰው ነው። የሌሎችን ህይወት እንደ ፊልም ከመመልከት ይልቅ የራስዎን ታሪክ ለመጻፍ ቆርጠው ይነሱ። ልብ ይበሉ፣ ማህበራዊ ሚዲያ ላይ የሚያዩት ነገር ሁሉ መሆን ማግኘት አይችሉም። ማህበራዊ ሚዲያ ላይ የሚጠፉት ጊዜ ትክክለኛ ማንነትዎን ለመገንባትና ጠብቆ ለማቆየት በሚረዳውት መረጃ ላይ ብቻ መሆኑን ያረጋግጡ። ሰርክ አይኖን ስልኮ ላይ ሲተክሉ በሌሎች ተጽዕኖ ስር እንዳይወድቁ ያስተውሉ። የራስን ሰላም ጠብቆ ማቆየት ከማንኛውም የማህበራዊ ሚዲያ እውቅና የበለጠ ዋጋ አለው።